ረቀሳሽ በለኝ ወፈርሽ በለኝ አልፈልግም። አረ እንዴ ብላኪ ቤት ገስት ነበረ መጥቶሽ የነበረው ንገሪኝ እስቲ የኔ ፍቅር ሶሊያናዬ ብላኪን ሚዩት አድርጊው። ስሚ አሁንም ገዝታ አልተውም እንዴ ወይስ ይጮታል? ትገቢያለሽ እንዴ አንቺ? ጋይስ አንቺ ትገቢያለሽ ገዝታ አሁንም ብላኪ ጋር ብዙም አይደለሁም ብዙም አይደለሁም። ብዙም አይደለሁም እንዳገቢ ቢያንስ ሰው 1000 2000 ቢሆን ኦኬ። በ16 ሰው እኮ በጣም እኔ ብዙ ሰው እየተናገረኝ ነው። እሺ እንዳገቢ ካሁን በኋላ እስጢፎ ተቆጥቶኛል። በይው ብዛት ጥራት የሚባል ነገር አለ። በቃ ከፍልሽ ነው የገባው። ፈረስ ያደርሳል እንጂ ያዋጋም። እስጢፍ ትግሉን ላንተ ሰጥቻለሁ እኮ አትዋጋ። በቃ ኦሬዲ አድርሰሃል። አሁን በኋላ ያው አስተባሪ መቼስ ዳይሬክተር ጋር ምናምን ሄዶ ተማሪውን ሰጥቶ ይመለሳል አይደል እንዴ? ግን እስጢፋኖስ ለምን አሁን ዘፈን ልትለቅ ነው? እዛ ቻሌንጅ ላይ ለምን ሮብሲን አታስገባት? አንደኛ ወላይተኛ ይሄ አርባ ምንጭ ዶርዝኛ ስትጨፍር በጣም ሰው ትስባለች። የምሬ ነው ሮብሲ፣ አንዴ ተክለ ሰውነትሽን አሳዩ እስቲ። ያውቀዋል ኦሬዲ አይቶታል ይመስለኛል። የምር አላየሁትም። ይመልምልሽ አንድ ነገር ንገርሽ፣ በተፈጥሮ እንዳታፍሪ እሺ፣ በህይወትሽ እንዳታፍሪ። አሁን ዳኒ በቃ ጓደኞቻችንን ታውቂያቸዋለሽ፣ ሙድ ይያዝባቸዋል። በቁመታቸው በጭንቅላታቸው ኮንፊደንስ አላቸው፣ ያሳያሉ። ይሄም ተፈጥሮ ስለሆነ ቁሚ፣ ችግር የለውም። እንዳትበላሽ እኮ ብዬ ነው ላንተ አዝኜ ነው። ኧረ እኔ ምን ስንት ነገር አይተን አልተበላቸንም እንኳን። ምናምን በምታማትበው አንተ እረፍ። አንዴ እሱ ለክሊፕ ሊመለምልሽ ነው። አንቺ እንደኛ መስሎሽ ከሆነ እስጢፋኖስ እኮ ታዋቂ እኮ እንትን እኮ። አዎ አይ እና ይሄ እስጢፋኖስ ታዋቂ እንትን ማለት ዶርዘኛውን ሲጨፍር አስበዋል። እስጢፋኖስ ይሄ እስማ ብር ሊያቋም ነው ያራዳ ልጅ እኮ ነገር ያምር። በቃ ችግር የለው እንደወጣሽ አይበይኝ እሺ። እሺ ዲጂታል ካሜራ አላቸው፣ የተደራጁ የማስታወቂያ ባለሙያዎች ናቸው። እስጢፋኖስ የሚያሰራሽ። ኧረ እንግዲህ እሷ የመስራት ፍላጎቷን ራሷ ታውራ። በቃ አንተ ተዋት። በቃ እስከ ጫፍ መጣ አይደል? ኦሬዲ እኮ ጨረስን፣ ከስቲፍ ጋር ጨርሰናል። በዛ ላይ ደግሞ በአካል አይቼው እኔ በጣም አይደለም ልጁ በኢትዮጵያ በብዙ በኢትዮጵያ ሕዝብ ልብ ውስጥ ያለ ልጅ ስለሆነ እንዳታበላሹ። ምን አድርጊ ትፈጥኛለሽ አንቺ? ምን ላይ ፕሮፌሽናል ወርክና ስራ በጣም ፕሮፌሽናል ወርክና ሌላ ነገር ልጁ ከፍሎ የሚያስብ ትክክለኛ ፕሮፌሽናል የሆነ ማናጀር ያለው ምናምን ነው። እና አንቺ ያንን አልፈሽ እንዳታሰናኪ። አይ ችግር የለም፣ በማናጀሩ በኩል ቢሆን አገኘዋለሁ። ታስታውቃለች እኮ የተገራች ልጅ እንደሆነች እኮ። ለምን ነው ሌላ ነገር የምታሳስባት? በእናትህ ደግሞ ስሜቷን የሚነካ ነገር አትናገራት እንዴ። በቃ በተፈጥሮ ዙሪያ መብትሽ ነው እሺ። በሰው ሰራሽ ዙሪያ ከገባች ነው የምትጠየቂው። ተፈጥሮ መብትሽ ነው አይደለ? ያ ግን ካሁን በኋላ ነገር ስሚ፣ እንደ ጓደኛ ካሁን በኋላ ምናልባት ላንገናኘው ስለምንችል ከስጢፎ ጋር ከተዋወቅሽ በኋላ ላይቭ ላይ ምናምን ነገር ዊርድ ነገሮች እንዳለ ካሁን በኋላ ምን ቁም ነገር ከኔ ጋር ጓደኛ የሆኑ ሰዎች ኢቭን 4-5 ዓመት የሚሄዱ ናቸውና አንቺን አሁን ከ4-5 ዓመት በኋላ ወይ ልጅ ወይ ቤተሰብ ይዘሽ ነው ማየት የምፈልገውና ይሄ ነገር ያው እኔም መወቀስ አይቀርም። አንድ ላይ ስለታየን ገባሽ? ወልጄ ነው እስቲ አይ አግብተሽ ነው እንጂ አሁን ዊርድ ነገር ማለት ላይቭ ላይ ስትጨፍር ምናምን አይደል? ላይቭ ላይ ስትጨፍር ሳይሆን በቃ አሉ ልቦና የሚያውቃቸው ነገሮች አሉ። ያው ልቧ እኮ ይነግረኛል። አሁን ከዚህ በፊት ዊርድ ነገር ስታረግ ያየሃት ምንድን ነው?
ሰውነት በሚያሳዩ ልብሶች ምናምን ውሃ ውስጥ ገብታ ስትነሳ እዚህ ጋር 2000 እና 3000 ሰው ቀላል አይደለም። አንድ ስቴዲየም ማለት ነው። ገባ እቺ ልጅ አሁን ሙሉ ስቴዲየም የባለፈው ያሁኑ የቻምፒዮንስ ሊግ ዋንጫ ጊዜ ያ ጨዋታ ላይ ያን ዳንስ መደነስ ማለት ስልክ ስለሆነ ስላልታያት ነው እንጂ ኦልሬዲ ብዙ ሰዎች ስልክ ላይ ስለሚታይ ነገ ትንሽ ጥያቄ ያመጣል። እስጢፋ ግን ከዚህ በፊት ቬሮኒካ ጓደኛ ናታ። ቬሮኒካ ዳን አስታውቀኝ ብዬ ነበር። ያው ቻሌንጅ የቆየው አሁን በእሷ ምክንያት ነው ከኢሮፕ። ቬሮኒካ ታዲያ እንደዚህ ሰውነቷን የሚያሳይ ልብስ አድርጋ በዝናብ ምናምን ስትጨፍር መክራሃታል? እሷ መዘብዘፊያ ውስጥ ቁጭ ብድግ ስትል አይቻት አላውቅም። ያው ለሊፕሲንግ ምናምን ዝናብ ታዘንባለች እንጂ ዝናብ አዘንባት ጡቷን ምናምን ሰውነቷን የሚያሳይ ልብስ አድርጋ ወርክ ክለብ ላይ ምናምን ስትዘፍን እና አንዳንድ አክቶችን ስታደርግ መክራት ታውቃለህ? አሁን ምን ዘለሷ ጋር ሲለ ጌመር ላይ ነው ያለነው። አርቲስት ላይ ስለ ምክሩ ለሁሉም ነው መሆን ያለበት። ያኛውን አርቲስት ቦታ ያኛው በአርቲስቲክ ወይ እኮ ያስኬዳል። ገባ ብዙ አይነት ናት እኮ አርቲስት ናት እኮ እቺ ሮብሲ ስለማታውቃት ነው። ሮብሲ ካሁን በኋላ አንቺ እንድትመልሽልኝ እንጂ በማናጀሮችሽ ምናምን እንድትነግሪኝ አልፈልግም። እሺ ማን ይመልስልኝ? ማን ይሻላል? ማን ይሻላል? ማን ይሻልሻል? ይሄ ኦልሬዲ እኮ ነው። ቤተሰቦችሽንም አሁን ፋሚሊዎችሽንም ብትጠይቂሽ ጥፊ ምረጪ ነው የሚሉሽ። ሞን አልክ እኮ ፈረስ ያደርሳል እንጂ አይዋጋም። ኦልሬዲ ያደርሳል። እስኪ ውጊያውን ለኛ ተወለን። ስለዚህ ከኔ እሱ ይሻልሻል። ከኔ ኖ አልደራደርብህም እኮ ግን ስቲቨን ምርጥ ልጅ ነው። በዛ ላይ ቆንጆ ነው። ህይወት ያስገድድሻል። አንድ የሚኖር ላይፍ ነው። በቃ ምረጭና ላሽ በይ። በቃ እንዴ በአንዱ ምረጭ። እኔ ችግር አልቀየምሽም። አንዱ ምረጭ። አቁም ምረጭ። ችግር የለውም። አንዱ እንደማጣው ሲንገርሽ ገና ስሚኝ፣ ኢቤስ ላይ እንዲያይሽ ነው የምናደርገው። እየቀየረ እንደዚህ ሪሞት እየቀየረ እንድናይሽ ነው የምናደርገው። ምንም አይመጣም። አረ ሞን ምርጥ ልጅ ነው። ስቲፍም ቆንጆዬ ነው ምናምን ጎበዝ ልጅ ነው። ህይወት ያስገድድሻል። አንዱ ምረጭ። እናንተ እኮ ምርጫ ውስጥ የምትገቡ ሰዎች አይደላችሁ። እቺ ልጅ ግን ማለት ነው ጋይሶች እንደዚህ እልህ አስይዞኝ ምናምን የሲኒማ ፊልም ላሰራት ነው። የምሬ ነው። ሰው ታስገድድሽ አንተ። የምሬ ነው። አይ ሮብሲ አንዴ ምረጪና ለአራት ከሚሆን እስጢፋን ከመረጥሽ እኔና ቤሪ እንወጣለን። እኔን ከመረጥሽ ደግሞ ፈርስት ዴቱ አይሻልም? ከአብሮ አደግ ድረስ አረ እናንተ ምርጫ ውስጥ መግባት ያለባችሁ ሰዎች አይደላችሁም። በራሳችሁ በጣም እኔና ቤሪ እንውጣ። አንቺና እስጢፋኖስ አውሩ ወይ ማለት ለምን ራስን ታገላለህ? መሄድ ከፈለገስ በቃ ችግር የለውም። ያው ከቤሪ ጋር ሚስጥር ልታወራ ነው። ከቤሪ ጋር ምን ልታደርግ? ቤሪ ብሬ ላኪ እባክሽ፣ 5000 ብሬ ላኪ። እኔ ሩታ በቃ ፈልጊኝም ኖ አትውጣም ማለት እኮ እና ምንድነው የታችሁኝ እኮ ሞን ምን እሺ ነው ያጣብሰኝ ብራልካ ነው ምንድነው? ግራ እየገባኝ እኮ ነው እኮ አይ ምን አለ ፌመስ መሆን አይ አትውጪ አንቺ ፌመስ መሆን አላማ አላትና አንተ ደግሞ ኦሬንጅ እኮ ፌመስ ነች እኮ የሰፈሯ ሰዎች ካወቋት ራሱ እኮ ዝና እኮ ነው እኮ በአሁኑ ጊዜ ነው ምን አብሮ አደግ ላይ አንተ አትሳቅ ነው ቤቴን አትሳቅ። እኔ በእንደዚህ አይነት ወይ ላወራ ሳይሆን የምሬ ነው በእንደዚህ አይነት ወይ ላወራ ሳይሆን አብሮ ጎረቤትሽ ራሱ ካወቀሽ ሚዲያ ላይ ካየሽ ላንቺ ለውጥ ነው፣ ላንቺ ደስታ ነው። ያው ዙሪያሽን እንጂ ውጭውን አታስቢ። ለሚገባ ሞን አሁን ምን እያልክ ነው? ብሬ መልሽ ብሬን አምጪ እያልካት ነው። እሷን ለምን ታስጨንቃት? እስቲ ግን ደግሞ አትንካብኝ። በቃ አሁን ገና በቃ ሞን በቻይንኛ እኮ ነገረች ልጅቷ። ምንድነው ወታ አስጨንቃት እያለች እኮ ነው። በቃ ምን እሺ ነው እንዴ? ኖ እንደዛ እንኳን ሞንን የማለት አቅሙ የለኝም። ሞን የምር በጣም ስማርት ሰው ነው። እንውጣላችሁ
ጌም እንጫወታ እንደዚህ። ስቲፍ ምን ትላለህ? ችግር የለውም። እሺ እኔና አዲሱ አጅብ ጀለስ የለውም። አይ እኔና ቤሪ ሁለታችሁ ነው። እኔና ቤሪ ነው። እኔና ቤሪ ነው። ቅጣት በስነ ስርዓት ነው የምትቀጡት። እኔና ቤሪ ሁለቱ። ከስንት ሺህ በላይ ነው ቅጣቱ? 5000። ሌትስ ጎ። እሺ ጀምረው። ቆይ ያበራል። መብራት ጠፋ። ወንድምሽ ያበራዋል። ያብራል። የለም ዛሬ እሱ እኮ በእጅሽ ይዘሽ አብሪ። ማንም የለም ቤት ውስጥ። ኦኬ ቆይ ቤት ውስጥ ማንም የለም። ሪንግ ላይ ቆይ አንዴ። የኔ እናት የት ክፍለ ከተማ ነሽ? ንገሪኝ። እኔ አንዴ ማቆሷል ልታስበራልኝ ነው? እስቲ ከተማ ነው። ጀሞ ንፋስ ስልክ ጀሞ ሳለኝ እዚህ ጋር በቃ አይኛውን ቆሜ እሄዳለሁ። መብራት አይደለም። ጉድ ልናይ ነበር። እግዚአብሔርን ጉድ ልናይ ነበር ዛሬ። መብራት ኃይል ፍቅረኛ ሲኖር አያየ ነው። ዊርድ ቅጣት ላይ ጠቅ እጅን አውጣ ከኪስ እስጢፋኖስ። እሺ ቁሚ አንቺ። ምንድን ነው የምትቀጣው? ወንበሩ ላይ አፈንድጂ። አላፈነድድም። ቁጭ ብድጉን እሰራለሁ። ችግር የለውም። ሳፈነድድ አንተ ምንድነው ችግር? እንዲህ ወይ እኔ ማላውቀው የሆነ ነገር ከጀመራችሁ ንገሩኝ እባካችሁ። እኔ ምንም ማላውቅ ኢትዮጵያ ቁጭ ብድግ ስሪ። ካሜራውን አርቂው በደንብ እንዲታየን። ኦኬ መብራት ጠፍቷል እኮ ምንድነው የምትለው? መብራት አውቃሽ ነው ከባልቦ ላይ ያጠፋሽ። ሞንጋ ግን ጌም ነው ያለው። ማርያምን በስመ አብ በወልድ ወመንፈስ። ይሄው እሺ አሁን ይታያል አይደል? እስቲ ዙሪ እስቲ። ከዛ ነው የምንፈርደው። አዎ አንተ ቆይ ከቂጤ ምንድነው ያለክ? ምንድነው ችግር? ምንም የለኝ። ሞዴል የመሆን ቻንስ ስላለሽ ከዘፋኝ ጋር ወይ ከፕሮዲሰር ጋር እያስተዋወቁ ሞዴል ባይሆንም እኔ ኦልሬዲ ለራሴ ሞዴል ነኝ። ሌላው ወሬ አታውራም። እረፍ። ስሚ ከደበረሽ ምናምን ማለት ነው እንዳትናገር ብቻ። አብረን እንወጣለን። ይኸው እንስራ፣ ችግር የለም። ቅጣትማ እንትን ብለን አንወጣም። ስንት ነው የምሰራው? 15 ቁጭ ብድግ ስሪ። 15 አልችልም። ሞን በእናትህ ሰሙን 15,000 ነው። 15,000 ነው ያመጣ ነው። አረ ቶሎ በሉ። እዚህ ጋር ቁም እስጢፋኖስ ቁም። አዎ ስሪ ወይ መድኃኒዓለም ነጋውን ሁለት ሶስት እስጢፋኖስ ባላያት 4 5 6 7 8 9 10 በቃ 15 ነው። አንቺ ሴት ይቺ ደግሞ 14,000 ነው ያመጣል። አይንን አትጨፍን እስጢፋኖስ። እሺ ስሪ 11 12 13 15 ይኸውልህ እኔ ማለት ነው በአንተ ምክንያት አሜዚንግ ጌም ነው ግን አሜዚንግ በአንተ ምክንያት ማለት ነው። ሞን ሰሞኑን በቃ ቂጤ ሊጨምር ነው። ቁጭ ብድግ እየሰራሽ ሌላ እንትን ቻፓ ብትሉት ቃሉ ለሚዲያ ትንሽ ስለሚከብድ ያው አርቲስት ስላለ ቻፓ ያላችሁ ጥሩት። እሺ ሌላ ቃል ተጠቀሚ። ቻፓ ሳይሆን ሌላም ደግሞ እንግሊዘኛ ወርዶች በተመቸሽ አድርገሽ ምናምን ነገር። አዎ እዚህ ጋር እባክሽ፣ ይሄ የሚዲያ ሰው ነው። እባክሽ አታሽቃብጣማ። ምጮታውንም እናሸንፋለን እንጂ አዋዋልሽ እንድታሳምሪ እኮ ነው። እረፍ የመረስሽ እስጢፋኖስን አንቺ ነሽ እኮ እኔ አይደለም እኮ። እስጢፍ ይሻለኛል አልሽ። አሚራችን አሁንም ለአንድ ሌተር አንድ ያቋርጥ። እሺ ይኸው አፕሩቭ አድርጉት። አፕሩቭ ፋሚሊ የኔ ጊፍተሮች የት ሄዳችሁ ነው? ቆይ ታፕታፑን አንዴ ያቆዩት። ቆይ ታፕታፑን አንዴ ቆይ። ደግሬት ሴንድ ሪኩዌስት አደረኩት። አፕሩቭ አድርጉት። እኔ ሪኩዌስት ሁላችሁም ንኩት እንጂ ምን ሆናችሁ ነው? አሁን ይኸው እኔ ልክላችኋለሁ። ቆይ ቤሪዬ እሰማሻለሁ እንዴ? ነኝ ተጮች እሺ፣ ፈታ በይ ምናምን ካስጨነቀሽ ምናምን ከኔ ጋር ሁን። ኧረ እኔ አላስጨንቅም። ቤሪ ያስጨንቃሉ እንዴ? ጋይሶች በእናታችሁ